በትግራይ ክልል በህወሓት ቡድንና በክልሉ ጊዜያዊ አስተዳደር መካከል ከጊዜ ወደ ጊዜ እየተባባሰ የቆየው ውጥረት አሁን ጫፍ ላይ ደርሶ በሁለቱም አካላት በኩል አደገኛና እጅግ አሳሳቢ እርምጃዎች መወሰዳቸው ተሰምቷል። በፌዴራል መንግስት የአንድ ዓመት የስልጣን ዘመን የተራዘመለት በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ከባድ የተባለ እርምጃ እንደተወሰደበት ለጉዳዩ ቅርበት ያላቸው የመረጃ ምንጮች አመላክቷል። በዛሬው ዕለት በመቀሌ ከተማ አንዳንድ ቦታዎች በተለይ በክልሉ ምክር ቤት አካባቢ የፍንዳታና የተኩስ ድምጽ እንደተሰማና የህወሓት ቡድን ወደ ጊዜያዊ አስተዳደሩ ቢሮ የሚወስዱትን መንገዶች በመዝጋት እጅግ አሳሳቢና ምናልባትም ከፌዴራል መንግስት ጋር ወደ ግጭትና ወደ ጦርነት ለመግባት የመጨረሻ የተባለውን እርምጃ እንደወሰደ ተሰምቷል። የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ ለዛሬው ለህወሓቱ ድርጊት ከበድ ያለ ምላሽ ሰጥተዋል። እንመለከተዋለን። በሌላ በኩል ከኢትዮጵያ መሬት ላይ የተነሳው ድሮን ጥቃት ፈጽሞብናል በማለት በጀነራል አልቡርሃን የሚመራው የሱዳን ጦር አስታወቀ። በካርቱም አውሮፕላን ማረፊያ ላይ በሰው አልባ አውሮፕላን ለተፈጸመው ጥቃት የኢትዮጵያና የተባበሩት አረብ ኤሚሬቶች እጅ አለበት። ስለሆነም የሱዳን መንግስት ለዚህ አደገኛ ጥቃት አጸፋዊ የመልስ ምት የመስጠት ወታደራዊ መብቱ የተጠበቀ ነው በማለት በማያሻማ ሁኔታ አስጠንቅቋል። ለዚህ በሱዳን ጦር ከፍተኛ ክስ የቀረበባት ኢትዮጵያ በዛሬው ዕለት በውጭ ጉዳይ ሚኒስትር አማካኝነት የአጸፋ ምላሽ ሰጥታለች። የምናይ ይሆናል። በሌላ መረጃ ተባብሶ የቀጠለው የኢራንና የአሜሪካ ጉዳይ አሁንም ነገሮች መልካቸውን እየለወጡ የተኩስ አቁሙ ቀስ በቀስ አደጋ ላይ እየወደቀ መምጣቱ አሳሳቢ ሆኗል። በሆርሙዝ ወሽመጥ በኩል የሚያልፉ የነዳጅ ጫኝ መርከቦችን አጅበን እናሳልፋቸዋለን። ያንን ተከትሎ ኢራን ጥቃት ከፈጸመችብን ከምድረ ገጽ እናጠፋታለን በማለት እርምጃቸውን የጀመሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በባህሩ ላይ ከባድ የተባለ ፈተና ገጥሟቸዋል ተብሏል። ኢራን እገዳ በጣለችው በሆርሙዝ ሰርጥ በኩል በአሜሪካ የጦር መርከቦች ታጅበው ለማለፍ የሞከሩ መርከቦች ላይ የሚሳኤልና የድሮን ጥቃት ማድረሷን ስታሳውቅ ዶናልድ ትራምፕ በበኩላቸው የኢራንን ጥቃት አስተባብለው 7 የኢራን ፈጣን ጀልባዎችን እንዳወደሙ በትሩ ሶሻል ገጻቸው ይፋ አድርጓል። በሁለቱ ሀገራት የባህር ላይ ትንቅንቅ ጋር በተያያዘ አዳዲስ መረጃዎች ወጥተዋል። አስደምጣቸዋለሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ይህን ቻናል ላይክ እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። በትግራይ ክልል በህወሓት ቡድንና በክልሉ ጊዜያዊ አስተዳደር መካከል ከጊዜ ወደ ጊዜ እየተባባሰ የቆየው ውጥረት አሁን ጫፍ ላይ ደርሰው በሁለቱም አካላት በኩል አደገኛና እጅግ አሳሳቢ እርምጃዎች መወሰዳቸው ተሰምቷል። በፌዴራል መንግስት የአንድ ዓመት የስልጣን ዘመን የተራዘመለት በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ከባድ የተባለ እርምጃ እንደተወሰደበት የመረጃ ምንጮች አመላክቷል። በዛሬ ዕለት በመቀሌ ከተማ አንዳንድ ቦታዎች በተለይ በክልሉ ምክር ቤት አካባቢ የፍንዳታና የተኩስ ድምጽ እንደተሰማና የህወሓት ቡድን ወደ ጊዜያዊ አስተዳደሩ ቢሮ የሚወስዱትን መንገዶች በመዝጋት እጅግ አሳሳቢና ምናልባትም ከፌዴራል መንግስት ጋር ወደ ግጭትና ወደ ጦርነት ለመግባት የመጨረሻ የተባለውን እርምጃ እንደወሰደ ተሰምቷል። በዛሬ ዕለት በፕሪቶሪያው ግጭት ማቆም ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደርን አፍርሰው የቀድሞውን የራሱን አስተዳደር በይፋ ስራ አስጀምሯል። ባለፈው ሳምንት ከሰሜን ጦርነት በፊት የነበረውን የህወሓት ምክር ቤት ወደ ስራ እመልሳለሁ ብለው የወሰነው ህወሓት በዛሬ ዕለት በታደሰ ወረደ የሚመራውን የክልሉን አስተዳደር ሙሉ በሙሉ ከስልጣን በማውረድ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መርጧል። ይህ ህወሓት የፈጸመው ድርጊት ከፌዴራል መንግስት ጋር ትንሽም ቢሆን የሰላም ጭላንጭል እንዲኖር ያደረገውን የፕሪቶሪያን ስምምነት ሙሉ በሙሉ ይናድና አሁን በሁለቱ ኃይሎች መካከል በማንኛውም ጊዜ ግጭት ሊቀሰቀስ ይችላል እየተባለ ይገኛል። በቅርቡ ስልጣናቸው በጠቅላይ ሚኒስትሩ የተራዘመላቸው ሌተናል ጀነራል ታደሰ ወረደ ከጨዋታ ውጪ መሆናቸውንና በዚህም በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት የመጨረሻ ደረጃ ላይ ስለመድረሱ አመላካች ነው ተብሏል። በዛሬ ዕለት ታደሰ ወረደን ከስልጣን አውርደው ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነው መሾማቸውን ተከትሎ በአሁኑ ወቅት በመቀሌ ከተማ ያለው ሁኔታ እጅግ ውጥረት የበዛበት እንደሆነና ይህ አደገኛ እንቅስቃሴ ትግራይን በመስቀለኛ መንገድ ላይ አቁሟልም እየተባለ ይገኛል። ለ3 ዓመታት ተቋርጦ የቆየው የክልሉ ምክር ቤት በድጋሜ በመሰብሰብ ባካሄደው
ጉባኤ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መርጧል። ከዚህ በተጨማሪ ምክር ቤቱ ወይዘሮ ኪሮስ ሀጎስን የምክር ቤቱ አፈ ጉባኤ ወይዘሮ ምህረት በሪሄን ደግሞ ምክትል አፈ ጉባኤ አድርጎ በመሾም ጉባኤውን አጠናቋል። የአሁኑ የጠቅላይ ሚኒስትሩ አማካሪና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ከህወሓት እንቅስቃሴ ጋር በተያያዘ እጅግ ጠንካራና ቁጣ የተሞላበት ምላሽ ሰጥተዋል። አቶ ጌታቸው ረዳ ትውልድን ለመጨረስ የወሰኑ ደናቁርቶች ዛሬም እያላገጡ ይገኛሉ። አሁን ልንስቅ ነው ወይስ ልናለቅስ? እነዚህ አካላት ሳይጠረጉ የትግራይ ህዝብ ሰላም አያገኝም በማለት ጠንካራ መልእክታቸውን አስተላልፈዋል። በጀነራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደርና የፌደራል መንግስት በጉዳዩ ላይ እስካሁን ያሉት ነገር የለም። በሌላ መረጃ ከኢትዮጵያ መሬት ላይ የተነሳው ድሮን ጥቃት ፈጽሞብናል በማለት በጀነራል አልቡርሃን የሚመራው የሱዳን ጦር አስታወቀ። በካርቱም አውሮፕላን ማረፊያ ላይ በሰው አልባ አውሮፕላን ለተፈጸመው ጥቃት የኢትዮጵያና የተባበሩት አረብ ኤሚሬቶች እጅ አለበት። ስለሆነም የሱዳን መንግስት ለዚህ አደገኛ ጥቃት አጸፋዊ የመልስ ምት የመስጠት ወታደራዊ መብቱ የተጠበቀ ነው በማለት በማያሻማ ሁኔታ አስጠንቅቋል። ለዚህ በሱዳን ጦር ከፍተኛ ክስ የቀረበባት ኢትዮጵያ በዛሬው ዕለት በውጭ ጉዳይ ሚኒስትር አማካኝነት የአጸፋ ምላሽ ሰጥታለች። በካርቱም በተሰጠው ጋዜጣዊ መግለጫ ላይ የሱዳን ውጭ ጉዳይ ሚኒስትር፣ የባህልና የማስታወቂያ ሚኒስትር እንዲሁም የጦር ኃይሉ ቃል አቀባይ ብርጋዴር ጀነራል አሲም አዋድ በጋራ ባወጡት መግለጫ የሱዳን መንግስትና የሚመለከታቸው የጸጥታ አካላት በካርቱም አውሮፕላን ማረፊያ ላይ ለተፈጸመው ጥቃት ሁለቱ አገራት ማለትም ኢትዮጵያና ኤሚሬትስ ቀጥተኛ ተሳትፎ እንዳላቸው የሚያሳይ አስተማማኝና የተረጋገጠ ማስረጃ በእጃችን ይገኛል ብለዋል። ባለስልጣናቱ ጨምሮም ጥቃቱን የፈጸሙት የኤሚሬትስ ድሮኖች ሲሆኑ የተነሱት ደግሞ በኢትዮጵያ ከሚገኘው የባህር ዳር አውሮፕላን ማረፊያ መሆኑን ገልጸዋል። ከዚህ በፊትም በተመሳሳይ መልኩ ከዚሁ ስፍራ በመነሳት ሌሎች ተደጋጋሚ ጥቃቶችና የድንበር ጥሰቶች መፈጸማቸውን የሚያሳዩ አዳዲስ መረጃዎች እንዳሏቸውም አክሎ አስረድቷል። ይህንን ተከትሎ የሱዳን መንግስት ህዝብና የጦር ኃይል የሀገሪቱን ሉዓላዊነት ለመጠበቅ ሲባል በራሳቸው ጊዜና ቦታ አጸፋዊ የመልስ ምት የመስጠት ሙሉ መብት እንዳላቸው በአጽንኦት በማሳሰብ መግለጫውን አጠናቋል። ይህንን ተከትሎ በዛሬው ዕለት የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው አጸፋዊ መግለጫ እንዳስታወቀው የሱዳን መከላከያ ኃይልና የውጭ ጉዳይ ሚኒስቴር በጋራ በሰጡት መግለጫ ኢትዮጵያ ላይ ያቀረቡት ክስ መሰረተ ቢስና ከእውነት የራቀ ነው በማለት አጣጥሎታል። የኢትዮጵያ መንግስት የሁለቱ ሀገራት ህዝቦች ያላቸውን ታሪካዊ ግንኙነት ከግምት ውስጥ በማስገባት ሱዳን የእርስ በርስ ጦርነት ወቅት አንዳንድ ታጣቂዎች የኢትዮጵያ ሉዓላዊነትና የግዛት አንድነት በመጣስ የሚያደርጉትን ትንኮሳ ለህዝብ ይፋ ከማድረግ መቆጠቡን አንስተዋል። የሱዳን ጦር የህወሓት ቅጥረኛ ወታደሮችን በእርስ በርስ ጦርነቱ ውስጥ እንዲሳተፉ በማድረግ ለእነዚህ ቅጥረኛ ወታደሮች የጦር መሳሪያና የገንዘብ ድጋፍ በማድረግ በምዕራብ ኢትዮጵያ ትንኮሳ እንዲፈጽሙ ማድረጉን ጠቅሰው የህወሓት ቅጥረኛ ወታደሮች በግልጽ ሲንቀሳቀሱ መታየታቸው እንዲሁም ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች መናኸሪያ ሆና እያገለገለች መሆኗን የሚያሳይ ታማኝ መረጃ ነው ብለዋል። መሰል ድርጊቶችና ቀደም ሲል በሱዳን ጦርና ባለስልጣናት የተሰነዘሩ ውንጀላዎች እኩይ አጀንዳዎችን ለማራመድ የሚፈልጉ የውጭ ኃይሎችን ዓላማ ለማሳካት ያለመ መሆኑን የውጭ ጉዳይ ሚኒስትሩ አመላክቷል። ኢትዮጵያ በዚህ አስቸጋሪ ወቅት ከሱዳን ህዝቦች ጋር አጋሪነቷንና ያላትን ወዳጅነት አጠናክራ ትቀጥላለች ያለው የሚኒስትሩ መግለጫ ኢትዮጵያ የሱዳን የእርስ በርስ ጦርነት በውይይት ይፈታል ብላ እንደምታምን አስገንዝቧል። በተጨማሪ ኢትዮጵያ በሱዳን የሲቪል መንግስት እንዲመሰረት አስቸኳይ የሰብአዊ እርዳታና ዘላቂ የተኩስ አቁም ስምምነት እንዲደረግ እንዲሁም ነፃ ሁሉን አቀፍና ግልጽ ሲቪል መር ውይይት ማድረግ አስፈላጊ ነው ብላ ታምናለች በማለት ከሱዳን ለቀረበው ክስ ምላሽ ሰጥታለች። በሌላ መረጃ ተባብሶ የቀጠለው የኢራንና የአሜሪካ ጉዳይ አሁንም ነገሮች መልካቸውን እየለወጡ የተኩስ አቁሙ ቀስ በቀስ አደጋ ላይ የወደቀ መምጣቱ አሳሳቢ ሆኗል ተብሏል። በሆርሙዝ ወሽመጥ በኩል የሚያልፉ የነዳጅ ጫኝ መርከቦችን አጅበን እናሳልፋቸዋለን፣ ያንን ተከትሎ ኢራን ጥቃት ከፈጸመችብን ከምድረ ገጽ እናጠፋታለን በማለት እርምጃቸውን የጀመሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በባህሩ ላይ ከባድ የተባለ ፈተና ገጥሟቸዋል ተብሏል። ኢራን እገዳ በጣለችው በሆርሙዝ ሰርጥ በኩል በአሜሪካ የጦር መርከቦች ታጅቦ ለማለፍ የሞከሩ መርከቦች ላይ የሚሳኤልና ድሮን ጥቃት ማድረሳን ስታሳውቅ ዶናልድ ትራምፕ በበኩላቸው የኢራንን ጥቃት አስተባብለው 7 የኢራን ፈጣን ጀልባዎችን እንዳወደሙ በትሩዝ ሶሻል ገጻቸው ይፋ አድርጓል።
በሁለቱ ሀገራት የባህር ላይ ትንቅንቅ ጋር በተያያዘ አዳዲስ መረጃዎች ወጥቷል። ከሰሞኑ በኢራን ተዘግተው የቆየውን ትልቁን የባህር ወሽመጥ በኃይል አስከፍተው በወሽመጡ ለሚያልፉ መርከቦች እጀባ እናደርጋለን ያለችው አሜሪካ ከበድ ያለ ፈተና እንደገጠማት ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። የኢራን ጦር በበኩሉ ወደ ሆርሙዝ ሰርጥ ሊገባ የነበረን የአሜሪካ ባህር ኃይል የሆነው አውዳሚ የጦር መርከብን በሁለት ሚሳኤል በመምታት ወደ ወሽመጡ እንዳይገባ መከልከሉን ገልጿል። የኢራን መንግስት መገናኛ ብዙሃን የአገሪቱን ጦር የህዝብ ግንኙነት ጠቅሰው ባወጡት ዘገባ ከኢራን ባህር ኃይል በተሰጠው ጠንካራና ፈጣን ትዕዛዝ የአሜሪካና አጋሮቿ አውዳሚ መርከቦች ወደ ሆርሙዝ ወሽመጥ እንዳይገቡ ተከልክለዋል ብለዋል። የዜና ወኪል የሆነው ፋርስን ጠቅሰው ቢቢሲ እንደዘገበው የኢራን ባህር ኃይል ጦር ሰፈር መገኛ በሆነው ወደብ አቅራቢያ አንድ የጦር መርከብ በሁለት ሚሳኤሎች መመታቱን ዘግቧል። የጦር መርከቡ በወሽመጡ ደቡባዊ መግቢያ በኩል ሲቀዝፍ የነበረው የባህር ላይ ትራፊክና የመርከብ ጉዞ ደህንነትን በመጣስ እንደሆነ ዘገባው ጠቅሷል። እንደ ፋርስ ዘገባ ከሆነ የአሜሪካው የጦር መርከብ ለማፈግፈግና ከአካባቢው ለመሸሽ ተገዷል ብሏል። አክሲዮስ የተሰኘው የዜና ምንጭ ጋዜጠኛ ያነጋገራቸው አንድ የአሜሪካ ባለስልጣን ግን የጦር መርከቡ በኢራን ሚሳኤሎች ተመቷል መባሉን አስተባብሏል። የኢራን ጦር ይህንን ያለው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በወሳኙ የባህር ወሽመጥ ላይ ማለፊያ አጥቶ የቆዩ መርከቦች ጉዞአቸውን እንዲቀጥሉ እጀባ እንደሚያደርጉ ከተናገሩ ከሰዓታት በኋላ ነው ተብሏል። የአሜሪካ መከላከያ ሚኒስትር ፔት ሄግሴት ዛሬ ለጋዜጠኞች በሰጡት መግለጫ ኢራን በሰርጡ መርከቦችን በሚያጅቡ የአሜሪካ የባህር ኃይል ላይ ተኩስ ከከፈተች ወዮላት፣ የማትቋቋመው እሳት ይዘንብባታል በማለት በእጅጉ አስጠንቅቋል። ዓለም አቀፉ የገለልተኛ ነዳጅ ጫኝ መርከብ ባለቤቶች ማህበር በበኩሉ አሜሪካ ይፋ ያደረገችው የንግድ መርከቦችን አጅቦ በሆርሙዝ ወሽመጥ የማሳለፍ ዕቅድ በከፍተኛ ሁኔታ የሚለውጠው ነገር የለም ብሏል። ፕሬዝዳንት ትራምፕ ፕሮጀክት ፍሪደም ብለው በሰየሙት በዚህ የአጀብ ዘመቻ ላይ 15000 ወታደሮች፣ ሚሳኤል ተሸካሚ አውዳሚ መርከቦችና ከመቶ በላይ ተዋጊ አውሮፕላኖች እንደሚሳተፉም ተገልጿል። ለዚህ ለአሜሪካ እርምጃ ምላሽ ይመስላል ለኢራን አቋርጣ የነበረውን በመካከለኛው ምስራቅ አገራት ላይ ስትፈጽም የቆየችውን ጥቃት የተባበሩት አረብ ኤሚሬትስ ላይ ዳግም ማድረሷ የተሰማው። በጥቃቱ ፉጃይራ የተባለው የኤሚሬት ዋነኛ የነዳጅ ማምረቻ ኢንዱስትሪ ዞን በቴህራን መመታቱ እየተዘገበ በመሆኑ የቀጠናው ውጥረት አሁንም ተባብሷል። የኤሚሬት መከላከያ ሚኒስትር በዛሬው ዕለትም ከኢራን ሚሳኤሎችና ድሮኖች እንደተወነጨፉበት በመግለጽ የተወነጨፉበትን ድሮኖችና ሚሳኤሎች በአየር ላይ ለማክሸፍ ጠንክሮ እየሰራ እንደሆነ ይፋ አድርጓል። የተፈጸመውን ጥቃት አደራዳሪዋ ፓኪስታንን ጨምሮ በርካታ አገራትና የአረብ ሊግ እያወገዙት ይገኛሉ። የመካከለኛው ምስራቅ ውጥረት ለጊዜው ጋብ ብሎ የቆየ ቢሆንም አሁን ግን ከዕለት ወደ ዕለት ተባብሶ በመምጣት ወደ ቀደመው ወደ ሙሉ ጦርነት ለመቀየር ጫፍ ላይ እንደደረሰ ተስተውሏል።